إن الحمد لله نحمده ونستعينه ونستهديه ونشكره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهد الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله اللهم صل على محمد وعلى آل سيدنا محمد أما بعد فيا عباد الله أوصي نفسي وإياكم بتقوى الله العلي العظيم فقد قال الله تعالى في القرآن الكريم بعد أعوذ بالله من الشيطان الرجيم بسم الله الرحمن الرحيم سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى الذي باركنا حوله لنريه من آياتنا إنه هو السميع البصير وقد تعرض رسول الله صلى الله عليه وسلم لمحن كثيرة فقريش أغلقت الباب في وجه الدعوة وأحكمت الحصار ضد الدعوة ورجالها وفقد النبي صلى الله عليه وسلم عمه الشفيق وتجرأ المشركون عليه الحمد لله رب العالمين الله مسقانا يقبو نبياتنا عليه الصلاة والسلام ከተላኩ ቀን ጀምሮ መካ የነበሩ ቁረይሾች መካር ሲሮኑ የነበሩ ከሃዲያኖች እሳቸውን ያመጡትን ዲን አንቀበልም ብለው በተለያየ ችግር ሲፈጥሩባቸው ነበር ማለት ነው። የተለያየ ስድብ ሲሰድቧቸው ነበር ማለት ነው። በተለያየ ነብያችን አለይሂ ሰላቱ ወሰላም በትልቅ ሐዘን ለትልቅ ህመም ተዳርገው ነበር ማለት ነው። በጣም ብዙ ችግር ደረሰባቸው። በጣም ትልቅ ድካም ደረሰባቸው። በጣም ተሰቃዩ። ከስቃዮቹ መካከል ለሶስት ዓመታት አባ ጣሊብ ሸለቆ መቢባል ቦታ ተከበው ሲኖሩ ነበር ማለት ነው። ከነሱ ጋር ማንም ግንኙነት እንዳይፈጽም ተብሎ ለነሱ ምግብ ማስከባትም ተከልክሎ ለሶስት ዓመታት አባ ጣሊብ ሸለቆ መቢባል ቦታ እነሱ ብቻ ሲኖሩ ነበር ማለት ነው። በዛም አላለፈም አጎታቸው ለነብያችን አለይሂ ሰላቱ ወሰላም አቡ ጣሊብ ህልፈተ ሞታቸውም በዛ ዘመን ነበር የነበረው ማለት ነው። እሳቸው ምንም እንኳን ባያምኑም ነብያችን ሲከላከሉ ነበር ማለት ነው። እኔ በህይወት እያለ መሐመድን ማንም አይነካውም እያሉ ሲታገሉላቸው ነበር ማለት ነው። ምንም እንኳን ባያምኑም ማለት ነው። ከዛ አልፎ ተርፎ ባልተቤታቸው የነብያችን አለይሂ ሰላቱ ወሰላም ድጋፍ የነበረች ከሳቸው ጎን ስትቆም የነበረች በነበራት ሀብት በነበራት ገንዘብ ከጎናቸው የነበረችው ባልተቤታቸው ኸዲጃ የሞተችበት ነበር ማለት ነው። ይሄ ሁላ ሐዘን በነበረበት ጊዜ አላሁ ጀለ ጀላሉሁ እሳቸውን ይሄንን ሐዘን የሚረሱበት ይሄንን ሐዘን ምንም እንዳልሆነ የሚያስቆጥራቸው ማንም ፍጡር ያልረገጠውን ቦታ ማንም ፍጡር ያላየውን ቦታ ማንም ፍጡር ያልደረሰበትን ቦታ እሳቸውን ነብያችንን አለይሂ ሰላቱ ወሰላም አላሁ ጀለ ጀላሉሁ አሳያቸው ማለት ነው። ይሄ ምን ተብሎ ይጠራል? አላሁ ጀለ ጀላሉሁ በቁርአንም ገልጾልናል። ነብያችንን አለይሂ ሰላቱ ወሰላም በተለያዩ ሐዲስ ይሄንን ድርጊት ይሄንን ክንውን ገልጸውልናል ማለት ነው። እሱ ምንድነው? ነብያችን አለይሂ ሰላቱ ወሰላም ኢስራዕና ሚዕራጅ ያረጉበት ማለት ነው። ኢስራዕ ማለት ነብያችን ከመካ ወደ ቤተል መቅዲስ የሄዱበት ጉዞ ምን ይባላል? ኢስራዕ ይባላል። ከቤተል መቅዲስ ወይንም ደግሞ ከፊልስጢን ወደ ሰማያት ወጡበት ደግሞ ምን ተብሎ ይጠራል? ሚዕራጅ ተብሎ ይጠራል። ይሄን ተአምራት ነብያችን አለይሂ ሰላቱ ወሰላም ያደረጉት ምንድነው? በምድር ላይ የነበራቸውን በደል ሲያደርሱባቸው የነበረውን በደል ሊያካክሳቸው ማለት ነው። ለመጽናኛ እንዲሆናቸው ይሄንን ተአምራት አላሁ ጀለ ጀላሉሁ ሰጣቸው ማለት ነው። ከዛ አልፎ ተርፎ ደግሞ አላሁ ጀለ ጀላሉሁ በቁርአኑ ምን ይላል? ሊኑሪየሁ ሚን አያቲና
እኛ እሳቸውን እኮ ወደ ሰማያት ወደ ምድር ኢስራ ያደረግናቸው የኛን ተአምራቶች ውስጥ ጥቂቶችን ልናሳያቸው ነው ይላል ማለት ነው አላሁ ጀለ ጀላሉሁ። የሱን ተአምራት የሱን ድንቅ መኽሉቆችን ሊያሳያቸው ነበር ማለት ነው አላሁ ጀለ ጀላሉሁ እሳቸውን ኢስራዕና ሚዕራጅ ያደረጉት ማለት ነው። ሐዲሱን የሚለው በይሐቂም በዘገቡት ፊል ዲላለቱ ንቡዋ ጠበራኒም በሙዕጀም አልከቢር ረዘም ያለ ሐዲስ ነግረውናል። ይሄ በኢስራዕና ሚዕራጅ የተደረገው ማለት ነው። ነቢያችን ከቤተል ባይት ከመካ እስከ ቤተል መቅዲስ ሲሄዱ የሄዱበት ጉዞ ኢስራዕ ይባላል። የሄዱበትም ቡራቅ በምትባል እንስሳ ነው። ነጭ ነጭ ከበቅሎ የምታንስ ከአህያ የምትበልጥ አይኗ ያየውን ያክል የምትራመድ ፍጡር ነበረች። በሷ ነው እሳቸው ከመካ እስከ ቤተል መቅዲስ የሄዱት ማለት ነው። ከመካ ቤተል መቅዲስ እኮ ከ1000 ኪሎ ሜትር በላይ ነው። ከዛ ሰማያትን ነበር የወጡት በአንድ ሌሊት ውስጥ ማለት ነው። በአንድ ሌሊት ውስጥ ከመካ እስከ ቤተል መቅዲስ ከዛ ሰማያትን ከዛ ወርደው እዛው ሌሊት እዛው ቦታ አደሩ ማለት ነው። እዛ ሌሊት የነበሩት ኡሙ ሃኒ የምትባል ቤት ነበሩ። እዛኔ ሲተኙ ነበረው። እዛኔ ነው ጅብሪል አለይሂ ሰላቱ ወሰላም ከዛ አውጥተዋቸው ይሄን ተአምራት ለማየት እኮ የኛ ያለንበት አሁን ያለንበት አኳኋን አይደለም ለሳቸው የተደረገው ኦፕራሽን ተደረጉ ማለት ነው። አሁን ዘመናዊ አነጋገራችን ኦፕራሽን ተደርገው የሳቸውን ተከፍቶ ከዛ በኋላ በኢማን የተሞላ ፈሰሱባቸው ማለት ነው። ከዛ በኋላ ነው ይሄንን ጉዞ ያረጉት ማለት ነው። ከዛ ይሄ ጉዞ ከመካ እስከ ቤተል መቅዲስ ሲሄዱ ዝም ብሎ አይደለም የተጓዙት፣ የተለያየ ተአምራትን ያዩ ነበር ሲጓዙ የነበሩት ማለት ነው። ከነዛ መካከል ነቢያችን አለይሂ ሰላቱ ወሰላም ቡራቅ በሚባል እንስሳ እየሄዱ ያለ ይሄ ትምር የበዛበት ወይም ደግሞ ዘንባባ የበዛበት ቦታ ሲደርሱ ጅብሪል አለይሂ ሰላም ምን አሏቸው? ውረድ አላቸው። ማንን? ነቢያችንን ወረዱ። ስገድ አላቸው። ሰገዱ። ከሰገዱ በኋላ ጅብሪል አለይሂ ሰላቱ ወሰላም ነቢዩን ጠየቁ አሉ። አሁን የሰገድክበት ቦታ ታውቃለህ ወይስ ብለው ጠየቋቸው አሉ። እዛኔ አላሁ አዕለም ብለው መለሱ አሉ። ይሄንን አላህ ነው የሚያውቀው ብለው ሲመልሱ አሁን የሰገድክበት ቦታ የትሪብ ይባላል፣ ጠይባ ይባላል። መዲና ከመሄዳቸው በፊት ገና እሳቸው መካ እያሉ እዛ ቦታ እንደሚደርሱ አላሁ ጀለ ጀላሉሁ ለበረካ እዛ ሰግደው ሄደዋል ማለት ነው። ከዛም አሁን እየሄዱ እያሉ የተለያየ ቦታ ላይ ወርደው ሲሰግዱ ነበር ማለት ነው። ጠበራኒም እንደዘገቡት ማለት ነው። ከሰገዱባቸው ቦታዎች መካከል ነቢያችን ነቢዩላህ ሙሳ አለይሂ ሰላም ከአላህ ጋር የተነጋገሩበት ቦታ አለ። ግብፅ ውስጥ ጀበሉ ጡር ሲና የሚባል ቦታ ማለት ነው። እዛ ተራራ ላይ አላሁ ጀለ ጀላሉሁ ሙሳን አናግሯቸዋል። አላህ ሙሳን ሲያናግር የአላህ ንግግር የመኽሉቃቶችን ንግግር አይመስልም። አላህ ከምንም አምሳያ የለውም። አላህ ከማንም መኽሉቅ ፈላጊ አይደለም። የአላህ ንግግር የመኽሉቃቸውን ንግግር አይመስልም። የኛ ንግግር በቋንቋ በፊደላት በድምፅ ነው። የአላህ ግን እንደዛ አይደለም። ለይሰ ከሚስሊሂ ሸይ። እዛ አላህ ሙሳን ያናገረባቸው ቦታ ላይ ነቢያችን አለይሂ ሰላቱ ወሰላም ኢስራዕ ሲያደርጉ ወርደው ሰግደው ሂደዋል ማለት ነው። ከዛም ቤተልሐም የሚባል ነቢይ ዒሳ አለይሂ ሰላቱ ወሰላም የተወለዱበት ቦታ ላይ ወርደው ሰግደው ሂደዋል ማለት ነው። እንደዛውም የፍርዓውናን ልጅ አበጣሪ የነበረችዋ ሴት የእሷ ቀብርም መንገድ እየሄዱ ያለ በጣም ጥሩ መዓዛ ሲሰሙ ይሄ የምን መዓዛ ነው የምን ሽታ ነው ብለው ሲጠይቁ ይሄ እኮ የማሽተቱ ቢንት ፍርዓውን የፍርዓውናን ልጅ ስታበጥር የነበረችው ለአላህ መንገድ ብላ መስዋዕት የሆነችዋ የእሷ ቀብር ነው ተብለው እዛም ሰግደው ለበረካ ሂደዋል ማለት ነው። ይሄንን ጉዞ አይተው ነው ወደ የት ሄዱት? ቤተል መቅዲስ ገብተው ቤተል መቅዲስ ሲገቡ ደግሞ አላሁ ጀለ ጀላሉሁ መካ ያሉ ቁረይሾች እነዛ መኳንንት ነን ብለው በአንተ ሲያንቋሽሹ የነበሩ ሰዎች እነሱን ተዋቸው። አላሁ ጀለ ጀላሉሁ ነቢያቶችን በአጠቃላይ ሁሉንም ነቢያቶች ሰብስበው እንዲያሰግዱ አረጋቸው ማለት ነው። እነዚህ የመካ ቁረይሽ አላሁ ጀለ ጀላሉሁ ሽልማት ሲሸልምህ አንተን ከፍ ሲያደርግህ በምድር ላይ ያለው መኽሉቅ ከመኽሉቆችም በላይ የሆኑት አንቢያዎች ናቸው። አንቢያዎቹን ሰበሰበላቸው። ሁሉንም አንቢያ ሰብስበው ቤተል መቅዲስ እንዲያሰግዱ አረጋቸው። ምን ያክል ይሄ ለሳቸው መጽናኛ ነው ለነቢያችን። እዛ እሳቸው የደረሰባቸውን በደል ማካከሻ ማለት ነው። ከዛ አልፎ ተርፎ ደግሞ ወደ ሰማያት ነበር የሄዱት። ወደ ሰማያት ሲሄዱ ኢስራዕ ሚዕራጅ ሲያረጉ በመሰላል በሚመስል መንገድ ነበር ወደ ሚዕራጅ የተጓዙት።
ያ መሰላል አንደኛው ደረጃ በወርቅ የሆነ አንደኛው ደረጃ ደግሞ በብር የሆነ መሰላል ላይ ነው ወደ ላይ ያወጡ። ሰማያታች ሲወጡ አንድ ሰማይ ከአንድ ሰማይ 500 ዓመት ነው የሚያስጉዘው። እሳቸው ግን በዛች ሌሊት ከመካን ቤተል መቅዲስ ከቤተል መቅዲስ ሰማያትን ወጥተዋል ማለት ነው። ይሄ የእሳቸው ተአምራት አላሁ ጀለ ጀላሉሁ ለእሳቸው የሰጠው ሽልማት ነው። ነቢያችን ኢስራእ ሲያርጉ ካዩት ነገራቶች መካከል ኢብሊስንም አይተውታል። ከመንገድ ዳር ቆመው ዱንያንም አይተዋታል ምን አክል ምን እንደምትመስል። ነቢያችን አለይሂ ሰላቱ ወሰላም እነዛ በአላህ የሰባክ ወይም ደግሞ ክርክር የሚያበዙ ሰዎችን ለክርክር ሰባክ የሆኑ ሰዎችንም አይተዋቸዋል። እነዛ ለክርክር ሰባክ የሆኑት ወይም ደግሞ ኹጠባኡል ፊትና የሚባሉትንም አይተዋቸዋል። እነዛን በምን ተመስለውን አያቸው? ረአሁም ቢሱረቲን ኡናሲን ትቁሪዱ አልሲነተሁም። የነዚህ ሰዎች ምላሳቸው በእሳት በተሰራች መቀስ ምላሳቸውና ከንፈራቸው እየተቆረጡ አዩዋቸው። እነማንን? እነዛ ኹጠባኡል ፊትና ማለት ነው። ለፊትና ሰውን ኹጥባ የሚያደርጉ ለፊትና ሰውን የሚያግዙትን ሰዎች ማለት ነው። ሰውን በመጥፎ ነገር የሚያዙትን በመልካም ነገር ሰውን እንዳይሰራ በሚከለክሉ ሰዎች ማለት ነው። እንደዛው መጥፎ ቃል የሚናገሩ ሰዎችንም አይተዋቸዋል። እነዚህ መጥፎ ቃል በምድር ላይ ያሉ መጥፎ ቃል የሚናገሩ ሰዎች ባህሪያቸው በምን አይተዋቸዋል? በምን ተመስለው? አንድ በሬ ቀጭን መንገድ ስታስገባ አንገቱን ካስገባ በኋላ ማውጣት እንዴት ነው የሚከብደው? በዛ መልክ ተመስለው አይተዋቸዋል ማለት ነው። ነቢያችን አለይሂ ሰላቱ ወሰላም ኢስራእ ሲያደርጉ እንደዛው ፊ ሰቢልላህ ለአላህ ብለው መስዋዕት ነፍስያቸውን ለአላህ ብለው መስዋዕት የከፈሉ ሰዎችን የነሱንም ተግባር አይተዋል። በምን አይነት ተግባር አይተዋል? በሁለት ቀን በአንድ ቀን ዘርተው በሁለተኛው ቀን ሲያጭዱ አይተዋቸዋል። የነሱም እንዳም በዚህ አይነት ነው የተመሰለላቸው። ለአላህ ብለው ነፍስያቸውን በአላህ መንገድ መስዋዕት የከፈሉ ፊ ሰቢልላህ የከፈሉ ሰዎችን ማለት ነው። እንደዛው ሰላት ሲሰግዱ የሚጨናነቅ ሰላት መስገድ የሚከብደው ሰው ለመነሳት የሚከብደውን ሰውንም አይተዋቸዋል። በምን አይነት መንገድ? የእነዚህ ሰዎች ቅጣታቸው ጭንቅላቻቸው በመሬት እየሰበራቸው አሁንም በልሰው በአዲስ ይመልሷቸዋል። ጭንቅላቻቸው ይሰብሯቸዋል፣ አሁንም በአዲስ ይመልሷል። ይሄ በምድር ላይ ያለ ሰላት ሲሰግድ የሚከብደው ለመነሳት ማለት ነው። አሁን በርጫ ላይ ነው ወይ ስብሰባ ላይ ነው ወይ ደግሞ እንትን ላይ ነው የሚል ሰው ሰላት መስገድ የሚከብደው ሰው ቅጣቱን በዚህ ተመስለው ነቢያችን አለይሂ ሰላቱ ወሰላም ኢስራእ ሲያደርጉ አይተዋል ማለት ነው። እንደዛም ዝሙት አድራጊዎችንም አይተዋል። በምድር ላይ ዝሙት የሚሰሩ ሰዎች በምን ተመስለው አይተዋል? መልካም ስጋ መብላት እየቻለ የሚሸጥ ጠረን ያለውን ስጋ በመብላት ተመስለው አይተዋቸዋል ማለት ነው። እንደዛው መጠጥ የሚጠጡ ሰዎችን ኸምር የሚጠጡ ሰዎችንም አይተዋል ነቢያችን አለይሂ ሰላቱ ወሰላም ሚዕራጅ ያረጉ ቀን ማለት ነው። እንደዛው ሐሜት የሚያበዙ ሐሜት የሚያሰራጩ ሰዎችንም አይተዋቸዋል። በምን አይነት መንገድ ነው ያዩአቸው? እነሱ ደግሞ በእጃቸው ላይ በጥፍሮቻቸው በነሐስ የተሰራ ተደርጎላቸው ፊታቸውንና ደረታቸውን እየቧጨቁ አይታቸዋል። እነዛ ምን የሚያደርጉ ሰዎች? ሐሜት የሚያበዙ ሐሜት የሚያሰራጩ ያላረገውን አረገ የሚሉ ሰዎች በምን አይነት ተመስሎ አይተዋቸዋል? በጥፍራቸው በነሐስ የተሰራ ተደርጎላቸው ፊታቸውን ደረታቸውን እየቧጨቁ አይተዋቸዋል። ኢስራእ ሲያደርጉ ይህንን ነበር የተመለከቱት። ነቢያችን አለይሂ ሰላቱ ወሰላም በዛ ትንሽ ብቻ ነበር ሄደው ላይ ያዩት። ከዚህ ብቻም አልበቃም። ወደ ሰማያት ወጡ። ወደ ሰማያት ሲወጡ መጀመሪያ ምድር ላይ ያሉ ነቢያቶችን በአጠቃላይ ሰብስበው አሰግደው ነበር። እሳቸው ካሰገዱ በኋላ እነዛ ነቢያቶች ገሚሱን ደግሞ ቀድመዋቸው ወደ ሰማይ ደርሰዋል። ለምሳሌ እንደ አደም አለይሂ ሰላቱ ወሰላም ነብዩን ቀድመው አንደኛ ሰማይ ላይ ሲጠብቃቸው ነበር። ከዛስ ሲመጡ ተቀበላቸው። አርሂቡ ምክንያቱም አንተ ሰው ቤት ስትሄድ የማታውቀው ሰው ወይ ደግሞ እንግዳ ሲሆንብህ ቅር ይላል አይደል? እነዛም እንዳይሆኑ በእያንዳንዱ ሰማያት ነቢያቶች ሲጠብቃቸው ነበር ማለት ነው። ከዛ ቤተል መቅደስ ከማሰገድም አልፈው ተርፈው በእያንዳንዱ ሰማይ ነቢያቶች ሲጠብቋቸው ነበር። በአንደኛው ሰማይ ላይ አደም አመጣችኋል ብለው ተቀበላቸው፣ አስተናግዷቸው። ከዛ ወደ ሁለተኛው ሰማይ ላይ ወጡ ማለት ነው። በሁለተኛው ሰማይ ላይ ያህያና ዒሳ አገኟቸው። ከዛ በሶስተኛው ሰማይ ላይ ዩሱፍን ተገናኙ። ከዛም በአራተኛው ሰማይ ላይ ኢድሪስን ተገናኙ። ከዛ በአምስተኛው ላይ ሰማይ ላይ ሃሩን ጠበቃቸው። በስድስተኛው ላይ ሙሳ፣ በሰባተኛው ላይ ኢብራሂም ጋር ተገናኙ ማለት ነው። ከነዚህ ነቢያቶች ከተገናኙ በኋላ ነው ወደ ላይ ወጡት። ማንም በይሄ ሁላ ሰማያት ወደ ላይ ሲወጡ የአንድ ሰማይ ከአንድ ሰማይ ያለው ርቀት 500 ዓመት ነው። እሳቸው ግን
በዚህ ሌሊት ምድርንም አካለው ሰማያትንም አካለዋል ማለት ነው። በአላህ መንገድ ጽናት ስለነበራቸው በአላህ መንገድ ቁርጠኛ ስለነበሩ የደረሰባቸውን በደል ታግሰው ሲሄዱ ስለነበር ማለት ነው። ይሄ ለነሱ መጽናኛ ለነሱ ሽልማት ነበር ለነቢያችን አለይሂ ሰላቱ ወሰለም ለኛም ተርፏል ማለት ነው። እሳቸው ሁሉንም ነቢያት እኮ ኢማም ነው ያሰግዱ ናቸው። ለኛም ተርፏል የእሳቸው ይሄን የኢስራኤልና ሚዕራጅ ክብር ማለት ነው። ወደ ሰማያት ሲወጡ ካዩት ነገራቶች መካከል በጥቂቱ ደግሞ ስንጠቅስ አንደኛ ማሊኩ ኻዚን النار የዓዛብ እሳትን ወይ ደግሞ የጀሃነምን ጠባቂ አግኝተዋቸዋል እዛ። እሳቸው በእያንዳንዱ ሰማይ ሲሄዱ እኮ ነቢያቶች ነው በፈገግታ በጫወታ የተቀበሏቸው አይደለም። ማሊክ ጋጋይ ሲሉ ማሊክ ያው የዓዛብ የእሳትን የሚጠብቅ ነው። ፊቱ ፈገግ አላለላቸው። ጅብሪልን ጠየቁ ያ ጅብሪል لماذا لم يره ضاحكا اليه كغيره ሌሎቹ እንደሳቁ እኔ ስመጣ ለምንድን ነው በፈገግታ ያልተቀበለኝ ብለው ጠየቁ አሉ። እዛኔ فقال ان مالك የሚባል ይሄ የዓዛብን የሚጠብቅ መልአክ لم يضحك منذ خلقه الله تعالى الله ከፈጠረው ቀን ጀምሮ አንድ ቀን ስቆ አያውቅም። ለአንድ ሰው ቢስቅ ኑሮ ለርሶ ይስቅ ነበር። ይሄንንም ማሊክንም አይተዋል፣ ዓዛብንም አይተዋል፣ ጀነትንም አይተዋል። ነቢያችን አለይሂ ሰላቱ ወሰለም ጀነትንም አሳይተዋቸዋል፣ ዓዛብንም አሳይተዋል። መቼ? በዛው ዕለት ሌሊት ማለት ነው። እንደዛም ቤተል ማዕሙርንም አይተዋል። ቤተል ማዕሙር የሚባል ቤት አለ ከሰባት ሰማይ በላይ። እሱ ቤተል ማዕሙር የሚባለው እኛ ካዕባን ያው በምድር ላይ ያለን ሰዎች ካዕባን ጠዋፍ እንደምናረገው እዛ ዒባዳ እንደምናረግበት ሁላ መላኢካዎች ደግሞ የነሱ ካዕባ ወይንም ደግሞ እንደ ካዕባ የሚጠቀሙት የትኛው ነው? ቤተል ማዕሙር የሚባለው ነው ማለት ነው። ይሄ ቤተል ማዕሙር የሚባለው በአንድ ቀን 70,000 መላኢካ ዒባዳ ለመስገድ ይገባል። ያ 70,000 መላኢካ አንዴ ከገባ ካሁን በኋላ አይመለስም እስከ ቂያማ ድረስ። አላሁ ጀለ ጀላሉ ይሄን ያክል ወታደር ይሄን ያክል መላኢካ አለው ማለት ነው። በአንድ ቀን 70,000 መላኢካ እዛ ቤተል ማዕሙር ይገባል። ከዛ በኋላ ግን አይመለስም በቃ እስከ ቂያማ ነው። ይሄንንም አይተዋል ነቢያችን አለይሂ ሰላቱ ወሰላም። ከዛም ሲድረቱል ሙንተሃ የሚባል ዛፍንም አይተዋል። ይሄ ሲድረቱል ሙንተሃ የሚባል በጣም የሚያምር ስሩ ከ6ኛው ሰማይ ላይ እስከ 7ኛው ሰማይ ወደ ላይ የሚወጣ ማለት ነው። ከዛ በላይ አንዱም ፍጡር ወጥቶ አያውቅም። ሲድረቱል ሙንተሃ ሙንተሃ ማለት የመጨረሻው የሰው ልጅ የእውቀት መጨረሻ እስከዛ ነው በቃ። ጅብሪልም ከዛ አልፎ አያውቅም። አላህ ኢዝን ያደረገለት ፍቃድ የሰጠለት ሰው በስተቀር አላሁ ጀለ ጀላሉሁ ፍቃድ የሰጠው ለማን ብቻ ነው? ለነብዩ አለይሂ ሰላቱ ወሰላም። እሳቸው ብቻ ነው ሲድረቱል ሙንተሃን አልፈው ወደ ሰማያት የወጡት ማለት ነው። ይሄ ሲድረቱል ሙንተሃ የሚባል ዛፍ የጀነት ውስጥ የምናየው የሚገኙት ወንዞች የሚመነጨው ከዛ ነው። አሁን ምን ዑለማዎች ምን ይላሉ? የቁርቁራ ዛፍ ነው ይባላል። ያው አምሳያው ማለት ነው። ቁርአኑ ሸሪዓ ውስጥ አንዳንድ ነገር አሁን ለምሳሌ ቅድም እንደጠቀስኩት አላሁ ጀለ ጀላሉሁ ሙሳን ሲያናግር በምድር ላይ ወይንም ደግሞ ግብጽ ላይ ነበር አላሁ ጀለ ጀላሉሁ ያናገራቸው። ነቢያችንን ደግሞ ከሰባት ሰማይ በላይ ነው። ይሄ አላሁ ጀለ ጀላሉሁ ፍጡራኖችን በፈለገ መንገድ ይገናኛቸዋል፣ ያናግራቸዋል ማለት ነው። አላሁ ጀለ ጀላሉሁ ነቢዩ ጋር እዛ ቀን ተገናኝተዋል፣ ተገነጋግረዋልም ማለት ነው። ይሄ ማለት አላሁ ጀለ ጀላሉሁ ለይሰ ከሚስሊሂ ሸይ ፈጣሪን የሚመስለው ምንም ነገር የለም። ሁወል አወል ነው አላሁ ጀለ ጀላሉሁ ምንም ነገር ከመፍጠሩ በፊት የነበረ ጌታ ነው። አሁንም እንደዛ ነው ያለው ማለት ነው። ይሄ ነው ሙእሚን ሙስሊም ማመን ያለበት ማለት ነው። እዛ ቀን ማንም ያረገጠውን ሲድረቱል ሙንተሃ የሰው ልጅ ፍጡራኖችን የመጨረሻ ማንም የማያልፈውን ቦታ እሳቸው አልፈዋል። በማን ፍቃድ? በአላሁ ጀለ ጀላሉሁ ፍቃድ። ይሄ ሲድረቱል ሙንተሃ የሚባለው እያንዳንዱ ቅጠል ይላሉ በጣም የሚያማምር አንድ ቅጠሉ ራሱ እያንዳንዱ ቅጠል ላይ መላእክቶች ተስቢህ ያደርጉበታል። እያንዳንዱ ቅጠል ላይ መላእክቶች ተስቢህ ያደርጉበታል አሉ። ቅጠሉ በጣም ትልቅ ነው። ይሄንንም አይተዋል። ጀነትንም አይተዋል ነቢያችን አለይሂ ሰላቱ ወሰላም። ዓርሽንም አይተዋል። ዓርሽ ማለት አላሁ ጀለ ጀላሉሁ በቁርአኑ ምንድን ነው የሚለን? ሁሌ በቁርአን ስታነቡ ወሁወ ረቡል ዓርሺል ዐዚም ይላል አይደለም? ማ መዕናሁ ወሁወ ረቡል ዓርሺል ዐዚም? አላሁ ጀለ ጀላሉሁ ኸለቀ ኩለ ሸይ አላህ ሁሉንም ፍጡር የፈጠረ ኻሊቅ ነው፣ ትንሹንም ትልቁንም። አላህ ግን የዓርሽን ብቻ ተለይቶ ወሁወ ረቡል ዓርሺል ዐዚም ይላል። እኔ ዓርሽን ይሄን ነው ዙፋኑን ወይንም ደግሞ ይሄንን ዓርሽ የሚባለውን የፈጠርኩት እኔ ነኝ ይላል። ምን ማለት ነው ይሄ? አላህ ከፈጠረው ፍጡራን ትልቅ የሚባለው ዓርሽ ነው አሉ።
ሰባት ሰማያትን ይዘህ ምድርን ይዘህ ኩርሲን ይዘህ ሁሉንም አላህ የፈጠረው ፍጥራትን ሰብስበህ አርሽ ላይ ብታስቀምጠው ትልቅ ሜዳ ላይ ቀለበት እንደጣልክ ነው። ይሄን ትልቁን ፍጡር የፈጠርኩት እኔ ነኝ ይላል አላሁ ጀለ ጀላሉሁ። ያንንም አርሽ አላሁ ጀለ ጀላሉሁ እዛ ቀን አሳይቷቸዋል ማለት ነው ነብያችን። አሁን በምድር ላይ ያለን ይሄ ዙፋን ወይንም አርሽ የሚባለው አራት መላእክቶች ነው የሚሸከሙት ማለት ነው። እነዚህ አራት መላእክት ቂያማ ዕለት በኋላ ላይ 8 መላእክቶች ይሸከሙታል ይሄንን አርሽ ማለት ነው። አሁን በምድር ላይ ግን አራት መላእክት ነው የሚሸከሙ። በጣም አላህ ከፈጠረው ፍጡር ትልቅ ስለሆነ ማለት ነው። የነዚህ መላእክት ግዝፈት ደግሞ ተነግሮ አያልቅም ማለት ነው። አላሁ ጀለ ጀላሉሁ እዛ ቀን ኢስራእ ሚዕራጅ ወደ ላይ ሲወጡ ያንንም አይተዋል ማለት አርሽንም አይተዋል ማለት ነው። እንደዛውም ነብያችን አለይሂ ሰላቱ ወሰላም አላህ ጋርም ተነጋግረዋል ማለት ነው። አላህ ጋር ተነጋገሩ ሲባል ምንድነው? ለይሰ ከሚስሊሂ ሸይ አላህን የሚመስለው ነገር ምንም ነገር የለም። በዛ ልክ አላህ ጋርም ተነጋግረዋል ማለት ነው። ይሄን ተአምራት ነበር ያዩት ማለት ነው ነብያችን አለይሂ ሰላቱ ወሰላም። ይሄንን ታሳቢ አድርገን የዛሬው ቀን ስንውል ነብያችን ያሳያቸውን ተአምራት እያሰብን ነው የምንውለው ማለት ነው። እሳቸው በደረሰባቸው በደል የተሰጣቸውን ሽልማት እሳቸውን የሚሄዱትን መንገድ ጥንካሬ የሚሰጠን እኛ በምድር ላይ ያለ በምንፈተነው ፈተና ታግሰን ከሄድን አላሁ ጀለ ጀላሉሁ በዛ በምንታገስበት ምንዳውን ሙሉ አድርጎ ይሰጠናል ማለት ነው። አላሁ ጀለ ጀላሉሁ ይሄ የኢስራእና ሚዕራጅ በዚህ በሰማነው የምንማር አላሁ ጀለ ጀላሉሁ እሳቸው የሄዱበትን መንገድ የምንከተል የእሳቸውን ዱካ የምንከተል የእሳቸውን መልካም ተግባር የምንተገብር ባሪያ አላህ ያድርገን። أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله رب العالمين له النعمة وله الفضل وله الثناء الحسن وصلوات الله البر الرحيم والملائكة المقربين على سيدنا محمد أشرف المرسلين. أما بعد فيا عباد الله أوصي نفسي وإياكم بتقوى الله العلي العظيم واعلموا أن الله أمركم بأمر عظيم أمركم بالصلاة والسلام على نبيه الكريم فقال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم كما باركت على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. وارض اللهم عن خلفاء الراشدين أبو بكر وعمر وعثمان وعلي وعن 6 الباقين من العشرة المبشرين بالجنة وعن التابعين وتابع التابعين لهم بإحسان إلى يوم الدين. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصر الإسلام والمسلمين. اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك قريب مجيب الدعوات برحمتك يا أرحم الراحمين. عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم يذكركم واسألوه من فضله يعطكم ولذكر الله أكبر والله يعلم ما تصنعون وأقم الصلاة.